አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ኢድ ሙባረክ ብያለሁ። ያው እንግዲህ ሁላችሁንም እንኳን አደረሳችሁ ብያለሁ። በያለንበት አላህ ይጠብቀን ውዶችዬ። በመዳም ኩሽና እንግዲህ ዛሬ ላይ ከጓደኛዬ ጋር ፈታ ዘና እያለን ያው መዳማችን ሰፕራይዝ አድርገናለች፣ እንጀራ ምታልን እላችኋለሁ ውዶችዬ። እንዴት እያሳለፋችሁ ነው? እናንተስ ጋር እንዴት ነው? ያው ይሄ ቪዲዮ በነገራችን ላይ ዛሬ በኢዱ ቀን ሳይሆን ኔታ አይኖረኝም ነገ ኢንሻአላህ ነው እንትን የምለው። ኢድ እንዴት አሳለፋችሁት? ያው ዛሬም ኢድ ነው በነገራችን ላይ እና ይህን ይመስላል። ከጓደኛዬ ጋር ፈታ ዘና ብለን በጣም ጫጫታ ስለነበረ ድምፅ አላስገባኝም ማለት ነው። እንደገና ቦይስ አድርጌ ነው ውዶችዬ። በጣም ደስ ብሎን ምናምን በቃ ደሞ ርቦናል። እንዴት እንደምንበላ ምን ብዬ ልበላችሁ አልታወቀንም። እና አልሐምዱሊላህ አለኩላህን ያው ከቤተሰቦቻችን ጋር ሁሌ እናቅዳለን። ሁሌ ግን ማን ነው እንዴ የሚከፋው? አመት በዓል በመጣ ቁጥር መቼ ነው በጣም ከምሳሳላቸው ከምኖርላቸው ቤተሰቦች ጋር የማሳልፈው መቼ ይሁን? ዘንድሮ አቀድኩኝ። ያው አላህ ሱብሃነሁ ወተዓላ ያለው ነው የሚሆነው። አልተሳካም ማለት ነው ውዶችዬ። እና እስኪ ሁላችሁም እንደው አድርጉ። ከሰው ቤት አውጥቶ በቤታችን የሚያስደስትብን ቀን አላህ ቅርብ ያድርግልን እህቶቼ ማለት ነው። እና ይዟችሁ እንደኛ በመዳም ቤት የምታሳልፉ እህቶቼ አብሽሮ ይሄም ያልፋል፣ ነገም ሌላ ቀን ነው። እሺ አይዟችሁ፣ ያልፋል ሁሉም ነገር ማለት ነው። እና ኢድ እንዴት ነው? ከኛ ጋር አልሐምዱሊላህ አሪፍ ነው። ፈታ ዘና እያልን እንደዚህ አሳልፈነዋል ማለት ነው። ከምንም በላይ በቃ ሁላችንም በልተን ማለት ነው ስለ ራብን በላ አድርገን በዛው ባለንበት በቃ ወደዛው ላይ ተፈነጋግን ነው ማለት ነው። እና ማሻአላ ሰዎቻችንም ስለሚጠቀሙ በእርግጥ ብዙ ጊዜ ያው አልሆነንም፣ ያመጡልናል፣ እንበላለን። አላህ ጀዛቸውን ይክፈላቸው። እኛም ደግሞ ያው የችኩል በርበሬያችን ብቻ ትንሽ ሀገር ያጠፋል። እሱም ብቻ ያው ብዙም በየቀኑ ምናምን ለመስራት ትንሽ ያስቸግራል። ምክንያቱም ሽታው በጣም ከባድ ነው፣ በጣም እና እሱ ደግሞ ያው ብዙም አይፈልጉትም ማለት ነው። ብዙም ስለማይፈልጉት እኛም እየተሳቀቅን ብዙ ጊዜ አንሰራም። ያው ከስንት ቀን አንድ ቀን እንሰራለን ማለት ነው ውዶችዬ። እና ይሄን ይመስላል እላችኋለሁ የኔ ውዶች። በያላችሁበት ሰላማችሁ ብዝት ይበልልኝ። እና እስኪ እንደው ላይክ አድርጉ፣ ላይክ ሼር ማድረግ የምትችሉ ሼር አድርጉልኝ። ቻናሌ 4 አመት ኦልሞስት አሁን 5 አመት ሊሆነው ነው። እኔም ቪዲዮ አጠፋለሁኝ ግን ምንም ሞኔታይዙ ሊመለስልኝ አልቻለም። ሞኔታይዙ ከተነሳ 2 አመት ሊሆነው ነው። እኔም ተስፋ አልቆረኩ ትቼው እንደገና ብድግ እላለሁ ማለት ነው። እና እስኪ ላይክ አድርጉልኝ፣ ሼር አድርጉልኝ ማለት ነው። ሰዓት የለኝም፣ ሰዓት ስለሌለ እኔም በቃ ተስፋ አስቆረጠኝና ብዙም ቦታ ሰጥቼው አይደለም ማለት ነው እየሰራ ያለሁት ውዶችዬ። እስኪ እናንተ አበረታቱኝ፣ ላይክ አድርጉልኝ። እስኪ ኮሜንት ላይ ጻፉልኝ በምን መንገድ ሰዓት የሞልቼ ሞኔታይዜ እንዴት እንደሚመለስ አላቅም። እና ብዙ ጊዜ ሰበር ዜና እያላቸው የምትሰሩ እህቶቼ እንዳትሰሩ ማለት ነው፣ እንዳታስቡት። ምክንያቱም እኔ ሰበር ዜና እያልኩኝ ሰዓቱን ለብዙ ጊዜ ተነስቶብኛል። መልሼ እሞላለሁ ግን አይቀበለኝም። ቪዲዮ ድሌት አድርጊ ነው የሚለኝ ማለት ነው። ይመልሰኛል፣ ለ3 ወር ይቀጥረኛል። መልሼ ለ3 ወር ኢዴት አድርገዋለሁ። በእርግጥ ሰበር ዜና የሚለውን ተጠቅሜ እንትን እላለሁ ማለት ነው፣ ቆርጠዋለሁ። መጨረሻ ላይ የራሴን ቪዲዮ ተጨምርና ከዛ በኋላ ቆርጠዋለሁ፣ ግን አልተቀበለም። ስለዚህ እንዲያደክሙ በተለይ አዲስ ዩቲዩብ ጀማሪዎች እናንተ በቃ ኮንፊደንስ ካላችሁ በራሳችሁ በእርግጥ ማንኛውም ሰው ኮንፊደንስ የለውም ሳይሆን የቦታው ያለንበት ምናምን ሁኔታ ነው። ሁለተኛ ደግሞ ለካሜራ ድፍረት ያላችሁ ልጆች በቃ የምትሸፈኑ እህቶቼ ተሸፍናችሁ ስሩ፣ ፊት ለፊት ስሩ ማለት ነው። መስራት ካልቀረ መድከም ካልቀረ ሰርተን እንጠቀማለን የምትሉ ከሆነ በቃ በኮንፊደንስ የሰው ቪዲዮ ምንም ነገር አትጠቀሙ። የሰው ቪዲዮ በጣም ከባድ ነው። በጣም
የሰው ቪዲዮ ነው እኔ እንደው ያስቀረው ቻናሌ ማለት ነው። መጀመሪያ ላይ ሌላ ቻናል ነበር ያተዘጋ መልሼ ከፍቼ ነው። ይህም ደግሞ በመከራ ያው እዚህ ደረሰ። ነገር ግን አልተሳካም አሁንም። ስለዚህ የሰው ቪዲዮ አትጠቀሙ ማለት ነው። እኔም አያስችለኝ። በእርግጥ ግን ከቻላችሁ በራሳችሁ አይዲያ ከመጀመሪያው ጀምራችሁ እንትን ካለ ሪኮመንድ ያደርገዋል። ሪኮመንድ ስለሚያደርግላችሁ በራሳችሁ ቻናል በርትታችሁ ስሩ ማለት ነው ውዶቼ። እኛም እንደዚህ ያው እየመጣጠጥ ነው፣ አልቀረንም፣ አልተረፍንም፣ ይዘናል ትክተጋ። ተውን አልኳችሁ። በጣም ርቦን ነበር በጣም እና አልሐምዱሊላህ አለኩላህል እንደዚህ አድርገን በላን፣ ሻችንን ጠጣን፣ ትንሽ ተጨዋወትን። እኔም ወደ ስራዬ፣ ጓደኛዬም ወደ ስራዋ ማለት ነው። እና ውዶችዬ በያላችሁበት ያላ ሰላም እዝነት በረከት አይለያችሁ። እኔ ምንም አልላችሁም። ወላሂ ላይክ አድርጉኝ፣ ሼር አድርጉ። የምትግባቡ ፌመስ ምናምን ካለ ደግሞ እስኪ ሼር አስደርጉልኝ ማለት ነው። ምናልባት ቻናሌ ቢነሳ እኔ ቪዲዮም ብለቅ ምንም ሰው አያየውም። ላይቭ ላይም ስገባ ደግሞ ላይቭ ላይ እነዛ ምንድን ናቸው መንፈሶች ናቸው እንጂ ሌላ ምንም የሚመጣ የለም ማለት ነው። እና እንዴት እንደሆነ ሊገባኝ አልቻለም። ቻናሌ ምን ሆኖ እንደው አላውቅም። ታሟል መሰለኝ ብቻ። እስኪ ያላ ይሽረው እያላችሁ ዱአ አድርጉና ሼር አድርጉ፣ ላይክ አድርጉ እና በጣም ደስ የሚል ነበር። አልሐምዱሊላህ ይጣፍጥ ምርጥ ምግብ አሳልፈናል። ላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።